በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሣችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የአብ የባሕርይ ልጅ ኢየሱስ ክርስቶስ ሆይ ከባሕርይ አባትህ ከአብ ከባሕርይ ሕይወትህ ከመንፈስ ቅዱስ ጋር ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተከበሩ አባታችን መጋቤ ሐዲስ አባ ወልደ ማርያም እዚህ ታላቅ ጥንታዊ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ሰላም ቆሞስ አባ ገብረ ሚካኤል፣ ክቡር አፈ በረከት መምህር ቀለመወርቅ፣ ሊቃውንተ ቤተክርስቲያን አባቶቻችን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናት ሁላችሁ በትንሣኤው የከበረ ሰላምታ ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለበዓለ ጰራቅሊጦስ በሰላም አድርሶናልና እልል ብላችሁ አመስግኑ። እግዚአብሔር የተመሰገነ ይሁን። ቅድም አቶ በረከት እንዳሉት ይህ በዓል ታላቅ በዓል ነው። ይህ በዓል እግዚአብሔር መንፈስ ቅዱስ የወረደበት በዓል ነው። በተለይ ደግሞ ተደራራቢ በዓላትን ገጥመዋል። የእናታችን የቅድስተ ቅዱሳን የድንግል ማርያም ደብረ ምጥማቅ ላይ መገለጥ ከግንቦት 21 እስከ ግንቦት 25 እያከበር እንገኛለን። በተለይ ሳምንት ቅዱስ ጊዮርጊስ ደጋግሞ የሚገለጥበት ጊዜ እንደነበረ ተአምሮ ያስረዳል። ድንግል ማርያም በቤተ ክርስቲያኑ ጉልላት ላይ በተገለጠች ጊዜ ከሰማዕታት አስቀድሞ ቅዱስ ጊዮርጊስ በነጭ ፈረሱ እየተገለጠ በመቀጠል እነ መርቆሬዎስ እነ ቅዱስ ቴዎድሮስ እንደየማዕረጋቸው ሰማዕታት በፊቷ እየተንበረከኩ ድንግል ማርያምን ትባርካቸው እንደነበረ ቅዱስ ጊዮርጊስን አብሯት ከግንቦት 20 እስከ ግንቦት 25 ይገለጥ ነበረና ዛሬ ደግሞ ከበዓለ ጰራቅሊጦስ ጋር ተገጣጥሟል። ድርብ በዓል ነው። እግዚአብሔር አምላካችን እግዚአብሔር ንጉሣችን እግዚአብሔር ሕይወታችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ምን ይላል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። እስቲ አብረን እንበል። መንፈስ ቅዱስ በሉ እስቲ። በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይህንን የተናገረው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን በዕርገቱ ጊዜ በዙሪያው ለተሰበሰቡት ደቀ መዛሙርቱ ተስፋ ሰጣቸው። ምን አላቸው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ሁሉ ምስክሬ ትሆናላችሁ በማለት ታላቅ ተስፋን ታላቅ ቃል ኪዳንን ለደቀ መዛሙርቱ ለሐዋርያት በገባው መሰረት በዛሬው ዕለት እግዚአብሔር መንፈስ ቅዱስ በሐዋርያት ላይ ወርዶ በጽርሐ ጽዮን በማርያም ቤት በሰገነቱ ላይ ታላቁን ጸጋ ታላቁን በረከት ለቤተ ክርስቲያን ያፈሰሰበት ታላቅ በዓል ነውና በድጋሚ እንኳን አደረሳችሁ። ስለዚህ ታላቅ ዕለት ነቢያት መንፈስ ቅዱስ ገልጦላቸው የራቀው ቀርቦላቸው የረቀቀው ጎልቶላቸው ትንቢት ይናገሩ ነበረ። በተለይ ታላቁ ነቢይ ኢዮኤል በምዕራፍ 2 ቁጥር 28 ላይ ምን አለ? ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ጎበዛዝቱም ራእይን ያያሉ በማለት እግዚአብሔር መንፈስ ቅዱስ በወረደ ጊዜ በ12 ሐዋርያት በ72 አርድእት በ36ቱ ቅዱሳት አንስት ላይ የሚያፈሰውን የሕልም ጸጋ የራእይ ጸጋ ሁሉ አስቀድሞ ተናግሮ ነበረ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ከትንሣኤው በፊትና ከትንሣኤው በኋላ ስለ ርደተ መንፈስ ቅዱስ ለሐዋርያት ያስተምራቸው ነበረ። በተለይ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ምን አለ? እኔ ከአብ ዘንድ የምልክላችሁ አጽናኝ ቅዱስ የሆነው እርሱ ሁሉን ያስተምራችኋል፣ የነገርኳችሁ ሁሉ ያሳስባችኋል ይላቸው ነበረ። እንደውም ምን ይላቸዋል? ዘወጽእ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክራል እያለ በእውነት እሱ ካደረገ በኋላ ስለሚመጣው ስለ ሦስተኛው አካል ስለ እግዚአብሔር መንፈስ ቅዱስ ያስተምራቸው ነበረ። ሞትን ድል
ከተነሳ በኋላ በሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ዮሐንስ አለ በውሃ አጥምቆ ነበረ፣ እናንተ ግን ከጥቂት ቀን በኋላ ወይም ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ እያለ በተለይ ኃይልን እስክታገኙ ድረስ በኢየሩሳሌም ቆዩ በማለት ከባረካቸው በኋላ በዕለተ ሐሙስ በታላቅ ምስጋና ወደ ሰማይ አረገ። ከዛ በኋላ ሐዋርያት በይሁዳ ምትክ ማትያስን አግብተው 12ቱ ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት በድምሩ 120 ቤተሰብ ድንግል ማርያምን እንደ ታቦት ከበው መጸለይ ጀመሩ። የሐዋርያት ሥራ ምዕራፍ 1 የመጀመሪያዋ ቤተ ክርስቲያን ድንግል ማርያም የነበረችበት ነው። በእውነት መንፈስ ቅዱስ የሚወርደው ድንግል ማርያም ባለችበት ረድኤቷ ባለበት ሁሉ የእግዚአብሔር መንፈስ ቅዱስ በረከትና ጸጋ ይገኛል። ድንግል ማርያምን ገና ከእናቷ ማኅፀን ጀምሮ የጠበቃት ማን ነው? መንፈስ ቅዱስ ብቻ ነው። አባ ጊዮርጊስ ምን ይላል? ወለቱኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ከመ ይትጌጊ ለዓለም። ለዘላለም እንዳትበድል በእናቷ ማኅፀን ሆኖ የጠበቃት ማን ነበር አለ? መንፈስ ቅዱስ ጰራቅሊጦስ ነው አለ። ድንግል ማርያም በእውነት ማኅደረ መንፈስ ቅዱስ ናት። ወደ ኤልሳቤጥ ቤት ሄዳ ኤልሳቤጥንም ሰላም ባለቻት ጊዜ መንፈስ ቅዱስ በማን ላይ መላ ይላል? በኤልሳቤጥ ላይ መላ ይላል። ስለዚህ በእውነት እችን ንጽሕት ድንግል እንደ ታቦት አድርገው ንዑዳን ክቡራን ሐዋርያት በአንድ ልብ ሆነው መጸለይ ጀመሩ። ጌታችን የአብን ተስፋ ደጅ ጥኑ ቢላቸው በስንተኛው ቀን መንፈስ ቅዱስ እንደሚወርድ ግን አልነበራቸው። ሁላችሁም ኃይልን እስክታገኙ ድረስ ሰማያዊ ኃይልን እስክትላበሱ ድረስ በኢየሩሳሌም ጸንታችሁ ኑሩ አላቸው። እነሱም በማርቆስ እናት ቤት በተለይ በሰገነቱ ላይ ሆነው ይጸልዩ ነበረ። ሰገነት ምንድን ነው? ልዕልና ነው። ሰገነት ምንድን ነው? ከፍታ ነው። ዛሬም መንፈስ ቅዱስ የሚወርደው ከፍታ ባለበት የንጽህና ከፍታ፣ የቅድስና ከፍታ፣ የምግባር ከፍታ፣ የትዕግስት ከፍታ፣ የፍቅር ከፍታ ባለበት ነውና ከፍ ባለው በሰገነቱ ላይ ሆነው መጸለይ ጀመሩ። ጌታችን እንዳትንቀሳቀሱ ተስፋውን ደጅ ጥኑ ማለቱ በሶስት ምክንያቶች ነው። እነዚህ ምክንያቶች በተወሰነ መልኩ ነግራቸዋለሁ። በሰቂለ ሕሊና ለማኖር ይላሉ። እስቲ በሰቂለ ሕሊና በሉ እስቲ። በተመስጦ ለማኖር በቃ የአብን ተስፋ ቃል ጠብቁ አላቸው እንጂ በዚህ ቀን መንፈስ ቅዱስ ይመጣል አላላቸው። ይሄ 10 ቀን ለሐዋርያት የጥበቃ ቀን፣ የትዕግስት ቀን፣ የሱባኤ ቀን ነበረ። ሱባኤ 7 ነው። ሐዋርያት ግን 10 ቀን ሙሉ በአንድ ልብ ሆኖ ሳይበተኑ ተስፋ ሳይቆርጡ በጸሎት ጸንተው የተዘጋጁበት ዘመን ሆነ። ዛሬም መንፈስ ቅዱስ የሚወርደው ምንድን ነው? በሱባኤ ለጸኑ፣ በትዕግስት ለጸኑ፣ በአንድ ልብ በአንድ መንፈስ ለተባበሩ ነውና ሕሊናቸውን በተመስጦ ሰቅለው የመንፈስ ቅዱስን ጸጋ እንዲጠባበቁ አድርጓቸዋል። ሁለተኛው 10 በጣም ብዙ ምስጢር አለው። ለምሳሌ ስንት ጣቶች አሉ? ስንት ጣቶች እግዚአብሔር ሰጥቶናል? ስንት መዳፍ ሰጥቶናል? 2 መዳፍ 10 ጣቶችን ስንት እጆችን ሰጥቶናል? እግዚአብሔር 2 እጆችን ሰጥቶናል። ስንት መዳፍ ሰጥቶናል? 2 መዳፍ ሰጥቶናል። ስንት ጣቶች ሰጥቶናል? 10 ጣቶች ሰጥቶናል። ሊቁ ምን ይላል? እግዚአብሔር አብ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ላይ ያተመው ይላል። እንደ ፍቅረ እግዚአብሔር እግዚአብሔርን እንደ መውደድ ቀኝ እጅ አለን። ፍቅረ ቢጽ ወንድምን እንደ መውደድ ግራ እጅ ሰጥቶናል። ልክ እንደ 2 ጽላት አድርጎ ስንት መዳፎችን ሰጥቶናል? 2 መዳፎችን ሰጥቶናል። ለሙሴ በ2 ጽላት 10 ቃላት ጽፎ እንደሰጠ ዛሬም የእግዚአብሔርን ቃል በጣት ላይ ሰረው ብሎ ሰሎሞን እንደተናገረ 2 መዳፎችንና ስንት ጣቶችን ሰጥቶናል? 10 ጣቶችን ሰጥቶናል። ስለዚህ እጃችንን ለጸሎት ወደ ላይ እናደርጋለን፣ እናነሳለን፣ ጽላቱን እናነሳለን፣ 10 ቃላት እናነሳለን። ሐዋርያትም እጃቸውን ዘርግተው ሲጸልዩ ልክ እንደ 10 ቀናት 10 ሕዋሳታቸው ነጻ። ስንት ሕዋሳታቸው? ሳይንስ የሚያውቀው 5ቱን የስሜት ሕዋሳት ብቻ ነው። መንፈሳዊ ትምህርት ግን ትንሽ ከፍ ይላል። የስሜት ሕዋሳት 10 ናቸው ይባላል በቤተ ክርስቲያን ትምህርት። 5ቱ የውስጥ፣ 5ቱ የውጭ። ሳይንስ የውስጡን ሊያውቅ አይችልም፣ የውጭውን ግን ሊያውቅ ይችላል። ስለዚህ ስንት የስሜት ሕዋሳት ተብላችሁ ነው የተማራችሁ?
ስንት? መንፈሳዊ ትምህርት ግን 10 ነው። መቼም ሳይንስ ብዙ ጊዜ ስጋዊ ደማዊ ነገር ነው እንጂ መንፈሳዊ ነገር ሊያውቅ አይችልም። ለዚህ ነው ሁላችንም ዩኒቨርሲቲ ጨርሰን የመጀመሪያ ዲግሪያችንን በሉ ማስተርሱን በሉ ፒኤችዲውን በሉ ስንመረቅ አንድ የሚደረግ ሴሪሞኒ አለ። ያ ሴሪሞኒ ምን ሴሪሞኒ ነው? ግራጁዌሽን ሴሪሞኒ ነው አይደለ? ከዛ በኋላ የመመረቂያ ክፍል ትገባላችሁ። ከዛ ጥቁር ልብስ እንድትለብሱ ወይም እንድንለብስ እንደረጋለን። ስርዓት ነው። ከዛ በኋላ በላያችን ላይ ምን ይደረጋል? አረበልሱ ቆብ ይደረጋል። ቆቡን ልብ አድርጋችሁ ስትመለከቱ ስንት ማዕዘን ነው? 4 ማዕዘን ነው። ሳይንስ ክብ አይወድም። 4 ማዕዘን ነው። እንደዚህ 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 አጥሮንስ ይመስላል። 4 ቅርጽ አለው። በኋላ መመረቃችሁን ለማወቅ መነሳንሱን ከምን ወደ ምን አዙሩ ይባላል? መልሷ ከግራ ወደ ቀኝ ነው ወይስ ከቀኝ ወደ ግራ? ከቀኝ ወደ ግራ። ምን ነው ገብታችሁ ብታረጉት ወይ ዝም ብላችሁ ነው የምታረጉት? ይሄ በጣም ትልቅ ጥበብ ነው። ይሄ የሆነበት የራሱ ምክንያት አለው። አሁን ለምሳሌ የካህናቱን ጥምጥማቸውን ቆባቸውን ተመልከቱ፣ የኔንም ጨምረው ክብ ነው ወይስ 4 ማዕዘን ነው? በጣም ጥሩ። የቅዱስ ጊዮርጊስ ስዕል፣ የእመቤታችን ስዕል፣ ቅዱሳት ስዕላት ላይ የምታዩት 4 ማዕዘን ነው ወይስ ክብ ነው? ክብ ነው። አያችሁ፣ ክብ ማለት 360 ዲግሪ መንፈሳዊነት ማለት ነው። ሳይንስ ግን ሳጥን ነው። 4 ማዕዘን ቆቡ መሆኑ እሳት፣ ውሃ፣ ነፋስ፣ መሬት ብቻ ነው። ስለ ነፍስ ጉዳይ አያገባኝም ነው። አምስተኛውን ባህርየ ነፍስ ሳይንስ አያውቅም። ስለዚህ ቆቡ ራሱ ስትቅርጻለው ቁስ አካል ነው ማለት ነው። ስለ እሳት፣ ስለ ውሃ፣ ስለ ነፋስ፣ ስለ መሬት፣ ስለ 4ቱ ባህርያተ ሥጋ ብቻ ነው የሚያገባኝ እንጂ ስለ 5ኛዋ ባህርየ ነፍስ አያገባኝም ይላል ሳይንስ ማለት ነው። ስለዚህ 5 የስሜት ሕዋሳት ብቻ ነው የሚያውቀው። ደግሞ መነሳንሱን ከቀኝ ወደ ግራ አድርጉ እንባላለን። አድርገናል ሁላችንም። ለምን መሰላችሁ? ኢየሱስ ክርስቶስ መረቡን በምን ጣሉ ነው ያለው? በቀኝ ነው በግራ? ባለቤቱ በቀኝ ጣሉ ነው የሚለው። ሳይንሱ ደግሞ ወደ ግራ ጣሉት ነው ያለው። ልዩነት አለ ማለት ነው። ይሄ በጣም አስገራሚ ነገር ነው። ይሄንን ቁልፍ ነግሬያችሁ ዛሬ ቦርድ ደስ ይለኛል። እግዚአብሔር የሰውን ልጅ ሲፈጥረው በጣም አልቆ አክብሮ ነው የፈጠረው። ለምሳሌ ልክ እንደ 7ቱ ሰማያት አድርጎ 2 ዓይኖችን፣ 2 ጆሮዎችን፣ 2 የአፍንጫ ቀዳዳና አፍ በድምሩ ስንት ነገር ሰጠን? 7 ነገሮችን ሰጥቶናል። ታዲያ ጭንቅላት 2 ክፍል አለው። ስንት ክፍል አለው? እንደ ቀኝ ዓይንና እንደ ግራ ዓይን አድርጋችሁ ማሰብ ትችላላችሁ። ቀኙ የአንጎላችን ክፍል በጣም ተመስጦ ይወዳል፣ መንፈሳዊ ነገር ይወዳል፣ ዜማ ይወዳል። የግራው የአንጎል ክፍል ግን ምን አይነት መሰላችሁ? ጭቅጭቅ ይወዳል፣ ንግግር ይወዳል፣ ሂሳብ ይወዳል። በአጠቃላይ ጥረ ግረ ብላ የሚለውን ነገር ይፈልጋል። ቀኙ ደግሞ በበረከት እንትን ይላል እና እግዚአብሔር ሲፈጥረው 2 የጭንቅላትን ክፍል ካርፐስ ካሎዘም በሚባል በጣም ወፍራም በሆነ የነርቭ ክር ላይ አስተሳስሮ ነው የፈጠረው። ታዲያ ሰው የቀኝ አንጎሉ ከበራለት ወይም የቀኝ አንጎል ክፍሉ ወይም አእምሮ በጣም ሰፊ ከሆነ መንፈሳዊ አእምሮ ማለት ነው። ይሄ አእምሮ ጠባያዊ ነው። ይሄኛው መንፈሳዊው ነው። ይሄ ከሰፋ ሰው ተመስጦ ውስጥ ይወዳል፣ እግዚአብሔርን ይፈልጋል፣ ሰማያዊ ነገር ያስደስተዋል። ግራው ደግሞ ከበረታበት ቁሳዊ ነገር ያስደስተዋል። ታዲያ ሳይንስ ከሕፃንነት ጀምሮ ወይም ከአጸደ ሕፃናት ጀምሮ እስከ ዩኒቨርሲቲ ድረስ በነበረን ወይም በተማርነው የትምህርት ካሪኩለም ውስጥ እግዚአብሔር ይነሳል? አረ ነገሩኝ። አንድም ቦታ እግዚአብሔር አይጠቀስም። እንደውም ከዝንጀሮ መጣ ዝንጀሮ ነው ይላል። አስቡት። ስለዚህ ቀኝ አንጎል ክፍላችን እንዲደፈን አድርጎታል። ስለዚህ መላእክትን ማየት አንችልም፣ ራእይ የለንም። እንደ ጥንቱ ዘመን ተደፍኗል ማለት ነው። ስለዚህ ሳይንሱ ምን አደረገ? መነሳንሱን ከቀኝ ወደ ምን ከቀኝ አስተሳሰብ ወደ ምን መልሻለሁ አለ? ወደ ግራ መልሻለሁ አለ። ኢየሱስ ክርስቶስ ደግሞ ተመልከቱ፣ ሐዋርያትን አስቧቸው። ጌታ ከተነሳ በኋላ የነበራቸው ሕይወት ወይም ጌታ ሳይጠራቸው በፊት የነበራቸው ሕይወት ጋር ተመሳሳይ ይመስለኛል። ለምሳሌ ጌታ ሳይጠራቸው ግማሹ ንግድ ውስጥ አለ፣ ግማሹ አሳ አጥማጅ ነው፣ ግማሹ ቀራጭ ነው፣ ግማሹ ሰዓሊ ነው ወዘተርፈ። ክርስቶስ ሲጠራቸው ደግሞ ታሪካቸው ተለወጠ። አሳ እናጥምድ እንዳይሉ ሰው አጥምዶ አላቸው።
እንታመማለን እንዳይሉ ይፈውሳቸዋል። ቢሞቱስ ያነሳቸዋል። እና ብርሃን ይመለከታሉ አይተውት የማያውቁት። በኋላ ደግሞ በስቅለቱ በትንሣኤው ቢለያቸው ጴጥሮስ ወደ ቀደመ ስራው ተመልሶ አሳ ማጥመድ ጀመረ። ይታገላል አያገኝም፣ ይታገላል አያገኝም። ዓለማችን ሁሉ የትግል ሕይወት ናት። ሳይንስ እንድንታገል ነው ያደረገ። እረፍታ በአንዷ ሕይወት እንድንመራ አደረገ። ጠዋት ላይ ክርስቶስ መጣ። እሱ ብርሃን ነውና፣ ጥቁር ልብስ አይደለም፣ እሱ ነጭ ብርሃን ነውና ምን አለ? መረቡን በምን አቅጣጫ ጣሉ አለ? ወደ ቀኝ ሲጥሉ 153 ታላላቅ ዓሣ ተያዘ። ደስ ይበላችሁ፣ በረከተ። ያመጣሁበት ምክንያት ሳይንስ ወደ ግራ ጣሉ ይለናል፣ ጌታ ደግሞ ወደ ቀኝ ጣሉ ይለናል። እንግዲህ መምረጠኛ ድርሻ ነው እና 5ቱ የስሜት ሕዋሳት ብቻ ሳይሆን 10ሩ ውሳጣዊ ሰውነታቸውን መቅደሳቸውን አነጹ። ስለዚህ ለመንፈስ ቅዱስ ማደሪያነት ተስማሚ ቤቱ ሊሆኑ ራሳቸውን ስንት ቀናት አዘጋጁ? 10 ሲበሉት። ሌላው ጌታችን በኢየሩሳሌም ጸንታችሁ ኑሩ ያላቸው አይሁድ መከራ ሲያጸኑባቸው እንዳይክዱ ነው። መቼም ሐዋርያቱ በመንፈስ ቅዱስ ባልታደሰ ሰውነታቸው በእውነት የአይሁድን ማስፈራራት ቢቀበሉ ኖሮ አሁንም ጌታን ይክዱት ነበረ። ነገር ግን መንፈሳዊ ኃይልን እስኪታጠቁ ድረስ በኢየሩሳሌም ደጅ እንዲጠኑ እንዲቆዩ አዘዛቸው። መንፈስ ቅዱስ ካደረባቸው በኋላ ፍርሃት ሁሉ ወደ ምን ተቀየረ? ወደ ጥበብ፣ ወደ ድፍረት ተቀየረ። ከመደበቅ ወደ ምስክርነት ወጡ። ዛሬም መንፈስ ቅዱስ ያደረበት ሰውነት ወደ ምንነት ይቀርባል? ለምስክርነት ይቀርባል። እንደማ እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ መርቆሬዎስ፣ እንደ ቅዱሳን ሐዋርያትና እግዚአብሔር መንፈስ ቅዱስ በእኛ ላይ አድሮ ለምስክርነት እንድንወጣ ቅዱስ ፈቃድ ይሁንልን። ሌላው አጽንዖ በዓት ያስፈልጋል። ዛሬ ባህታውያን አጽንዖ በዓት የሚጠየቁት ለዛ ነው። ከቦታ ወደ ቦታ ሲንቀሳቀሱ፣ ከአንዱ ቦታ ወደ አንዱ ቦታ ሲሄዱ መንፈስ ቅዱስ የሚወርደው አንድ ጊዜ ስለሆነ በእውነት ጸጋውን እንዳያጡ ታላቅ መመሪያ ሰጥቷቸው ነበረ። ግን በድምሩ ስንት ቀናት ቆዩ? ድገሙት። 10 ብዙ ነገር አለው። መላእክት በነገድ ስንት ናቸው? 9 ናቸው። በነገር ስንት ናቸው? 9 ናቸው። ለምሳሌ ኢዮር ላይ 3፣ ራማ ላይ 3፣ ኤረር ላይ 3 አሉ። ኢዮር ላይ ኪሩቤል የሚመራው ነገደ ኪሩቤል አለ። ሱራፌ የሚመራው ነገደ ሱራፌል አለ። ቅዱስ ሚካኤል የሚመራው ነገደ ኃይላት አለ። ስንት ሆነ? 3 ሆነ። ራማ ሰማይ ላይ ቅዱስ ገብርኤል የሚመራው ነገደ አርባብ አለ። ቅዱስ ሚካኤል የሚመራው ነገደ መናብርት አለ። ቅዱስ ሱሪያል የሚመራው ነገደ ስልጣናት አለ። ስንት? 3። ኤረር በተባለችው ሰማይ ላይ ቅዱስ ሰላቴል የሚመራው ነገደ ሊቃናት አለ። ቅዱስ ሰዳኬል የሚመራው ነገደ ሊቃናት፣ ቅዱስ ሰላቴል የሚመራው ነገደ መኳንንትና ቅዱስ አናኔል የተባለው መልአክ የሚመራው ምን አለ? ነገደ መላእክት አለ። ሲደመር ስንት ነው? 9 ናቸው። ዲያብሎስ ወድቋል። ስለዚህ በዲያብሎስ ፈንታ ማን ተፈጥሮ ነበረ? የሰው ልጅ ተፈጥሮ ነበረ። አዳም ግን 10ኛው ማዕረግ ውስጥ እንዲገባ ቢፈጥረው፣ ነገር ግን ዕፀ በለስን በመብላት ከዚህ ክብር ወደቀ። የኔና የናንተ ጌታ የእኛን ሥጋ ተዋህዶ ወደ ሰማየ ሰማያት አድርጎ በአብ ቀኝ ተቀምጦ ሲሰለስ ሲቀደስ ኖሯልና ሰው ከእግዚአብሔር ጋር መታረቁን ለማመልከት ስንት ቀናት ቆዩ? 10 ቀናት ቆዩ። ሰላም ተመሰረተ፣ አንድነት ተመሰረተ። ሰው ወደ ጥንት ርስቱ ገባ። ደስ ይበላቸው። ወደ ጥንት ማረጋቸው 10ኛ። ከዚህ በኋላ በእውነት መንፈስ ቅዱስ መጣ። በተለይ ሐዋርያት ሥራ ምዕራፍ 2 ላይ ስለዚህ ታሪክ ያስረዳል። ስለ ዛሬዋ 50ኛው ዕለት ዋም ተፈጸመ ይላል። በዓለ 50 በተፈጸመ ጊዜ እስቲ በዓለ 50 በሉ እስቲ በተፈጸመ ጊዜ። በጣም ይገርማል እኮ ቃሉ ሁሉ ጠንቅቆ ነው ሉቃስ የጻፈው። በተፈጸመ ጊዜ ማለት ነገሩ ሁሉ ምን ሆነ? ተፈጸመ። እግዚአብሔር ከዘላለም አስቀድሞ የወሰነው ጊዜ ደረሰ። ለምሳሌ ዋም በጻ ጊዜው ፈነወ እግዚአብሔር ወልዶ ወተወልደን ብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው ከሴትም ተወለደ ብሎ የጌታ ጊዜ መድረሱ ገላትያ 4:4 ላይ እንደተጻፈ አሁንም ርደተ መንፈስ ቅዱስ ነውና 50ኛው ዕለት በተፈጸመ ጊዜ በማለት በእውነት በነቢያት ያናገረው
ሁሉ የተፈጸመበት የሚፈጸምበት ጊዜ እንደተቃረበ ሉቃስ በምስጢር ጠቆመን። አንድ የሚያስገርም ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነባት በማኅፀነ ድንግል ያደረው ዕለቱ መቼ ይመስላችኋል? ዕለቱ መቼ ነው? ዕለቱን ነው ያልኳችሁ። ዕለቱ ምንድን ነው? ወሩ አላልኳችሁም። ዕለቱ ምንድን ነው? እሑድ ነው አይደለም? ቀንና ዕለት እንለይ። ዛሬ ቀኑ ስንት ነው? ቀኑ 23 ነው። ዕለቱስ እሑድ ነው። ዕለት እሑድ ይባላል። ቀኑ 23 ነው። ቅዱስ ገብርኤል ልኮ በግብረ መንፈስ ቅዱስ በማኅፀነ ድንግል የተጸነሰው ዕለቱ መቼ ነበረ? እሑድ ነበረ። ሰዓቱ ስንት ሰዓት ነበረ? 3 ሰዓት ነበረ። በግብረ መንፈስ ቅዱስ አምላክ ሰው አምላክ ሆነ። ይህች ዕለት የከበረች ናት። በተመሳሳይ መልኩ መንፈስ ቅዱስ የወረደው መቼ ነው? በዕለተ ንገሩኝ፣ በዕለተ ሰዓቱ ስንት ሰዓት ነው? 3 ሰዓት ነበረ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው ያለው እሑድ ነው፣ 3 ሰዓት ነው። በዓለ ኀምሳ በደረሰ ጊዜም የተባለው ዕለቱ እሑድ ነው። ሰዓቱ ስንት ሰዓት ነው? ልክ በዚህ ሰዓት 3 ሰዓት ነበረ። ይህ በጣም አስገራሚው ድንቁ እግዚአብሔር መንፈስ ቅዱስ የሥላሴ አንድነት ብቻ የታወቀበት ምስጢር ነበረ። ለምንድን ነው 50ኛዋ ልትከበር የነበረው? ለሁለት ምክንያት ነው። እስራኤላውያን በግብፅ ሳሉ የፋሲካውን በግ አርደው ደሙን በመቃናቸው በበራቸው ቡለን ላይ ቀብተው ፈርዖን ሰጥሞላቸው ከግብፅ በወጡ ልክ 50ኛው ቀን ላይ ስንተኛው ቀን ላይ? 50ኛው ቀን ላይ ሙሴ ሲና ተራራ ላይ ወጣ። ስንተኛው ቀን ላይ? እንዳትረሱ፣ ሲና ተራራ ላይ ወጣ። ልክ በ50ኛው ዕለት በደብረ ሲና 10 ቃላት በሁለት ጽላት ተጽፈው ለማን ተሰጡ? ለሙሴ ተሰጡ። ተራራው በእሳት በነፋስ በጨለማ ተጋርዶ እንደነበረ ዘጸአት ያስረዳል። በስንተኛው ቀን? የምኑ ፋሲካ በግበት የፋሲካው በግ ምን በሆነ? በተሰዋ በታረደ። ወደ ዘመነ ሐዲስ ስትመጡ ለዚህ ነው ይህን 50ኛውን ቀን የሚያከብሩት። ወደ ዘመነ ሐዲስ ስትመጡ የእግዚአብሔር በግ የተባለው እሱ ማን ነበረ? ኢየሱስ ክርስቶስ በመስቀል ላይ በተሰዋ ሞትን ድል አድርጎ በተነሳ በ50ኛው ቀን በተመሳሳይ መልኩ መንፈስ ቅዱስ ወረደ። ደስ ይበላችሁ። በጣም የሚገርም ነው። በሲና ተራራ ላይ ሕጉ ተሰጠ። አሁን ደግሞ በሰገነቱ ላይ እንደገና መንፈስ ቅዱስ ወረደ። ሙሴ በ50ኛው ዕለት በሲና ተራራ ላይ ጽላቱን ሲቀበል ምን ነበረ? እሳትና ነፋስ እንደነበረ አሁንም ደግሞ መንፈስ ቅዱስ በጽርሐ ጽዮን ላይ ሲወርድ ምን ነበረ? በእሳትና በነፋስ አምሳል ነበረ። ያን ጊዜ ሙሴ 10 ቃላት የተጻፉበትን ጽላት ተቀበለ። አሁን ደግሞ በደብረ ጽዮን ወይም በጽርሐ ጽዮን ይቅርታ የወረደው መንፈስ ቅዱስ ቃሉን በምናቸው ጽላት ላይ ጻፈው? በልባቸው። እስቲ በሉ፣ ልባችን ጽላት ነው አይደለም? የሐዋርያት ልብ ጽላት ነው አይደለም? ጣት ጽላት ነው፣ ልብ ጽላት ነው። ሰውነትም የእግዚአብሔር ምንድን ነው? መቅደስ ነው። መቅደስ ነን አይደለንም? ኧረ አይዟችሁ አትፍሩ፣ ነን አይደለንም? ናችሁ። ተመልከቱ፣ 10 ቃላት በጽላቱ ላይ ነው የተጻፈው በ50ኛው ቀን። አሁን ደግሞ አጽዋዕተ እግዚአብሔር የተባለ መንፈስ ቅዱስ ሕጉን በምናቸው ላይ ሊጽፍ ነው? በልባቸው ላይ ሊጽፍ ነውና በደብረ ሲና የተሰጠው ሕግ በደብረ ወይም በጽርሐ ጽዮን በጸጋ የተፈጸመበት ታላቅ ዕለት ናትና እንኳን አደረሳቸው። ቤተ ክርስቲያን የልደት ቀን ነው። ሌላው ሁለተኛው ምክንያት የመከርና የበኩራት በዓል ይባላል። 50ኛው ዕለት በተለይ ምድረ ርስት ገብተው የመጀመሪያዋን እህል የቀመሱባት ስንዴ የቀመሱባትን በዓል ያከብሩ ነበረ። ምን ያደርጉ ነበረ? መጀመሪያ የደረሰላቸውን የስንዴ ሰብል ወደ ቤተ ክርስቲያን አቅርበው ለሊቀ ካህናቱ ይሰጡትና ያስባረኩበት የነበረ በዓል ነው። ማለትም የምስጋና በዓል ነው። በዛሬው ዕለት ግን ያ ነገር ተፈጸመ። የስንዴው መከር ሳይሆን የነፍሳት መከር ተጀመረ። ደስ ይበላችሁ። የነፍሳት መከር ስለ ስንዴ አይደለም። ንጹሕ ስንዴ ምዕመናን የሚሰበሰቡበት ሆነ። ቤተ ክርስቲያንም የመጀመሪያውን ፍሬዋን ሰበሰበች። ሊቀ ካህናቱ የመጀመሪያውን ፍሬ እንደሚቀበል ሊቀ
ካህናት ኢየሱስ ክርስቶስ የመጀመሪያዎቹ አማኞች ንጹሕ ስንዴዎቹን ንጹሕ መከሮቹን 3000 ነፍሳትን ዛሬ የሰበሰበበት ዕለት ነው። ይህ ታላቅ ዕለት ነው። የቤተ ክርስቲያን ልደቷ ነው። ሌላ አራተኛው በዓለ ሃምሳ ሲባል ስለ ቁጥር ልንገራችሁ። እግዚአብሔር ሁሉንም ነገር በቁጥር አዋቅሮታል። ለምሳሌ ስንት ዕለታት አሉ? 7 ዕለታት አሉ። ስንት ሰማያት አሉ? ስንት ሊቃነ መላእክት አሉ? ሰውስ ማለት ምን ማለት ነው? 7 ማለት ነው። እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ 7 7 7 7 7 ሲባዛ 7 ስንት ይሆናል? 49 ይሆናል። የፍጹም 49 ማለት ተፈጸመ፣ የፍጹም ፍጹም ሆነ። ልክ 50ኛዋ ቀን ደግሞ የነጻነት ቀን ትባላለች። ኢዮቤልዩ ነጻነት ማለት ነው። ልክ 50ኛዋ ዕለት ባሪያዎች ነጻ ይወጡባታል፣ ዕዳዎች ይሰረዛሉ፣ ሰው ሁሉ ወደ ርስቱ ይመለሳል። ይሄ የኢዮቤልዩ ትምህርት ነው። ልክ ስንተኛው ዓመት ላይ ስንተኛው ቀን ላይ 50ኛው። በተመሳሳይ መልኩ መንፈስ ቅዱስ በ50ኛው ቀን ወርዶ የኃጢአት ባርነትን ደመሰሰ። ደስ ይላችሁ። የኃጢአት ባርነት ተሰረዘ። የዲያብሎስ ግዛት ተሻረ። ሰው ዳግመኛ ከእግዚአብሔር ጋር ታረቀ። የእርቅና የሰላም ማኅተም በዛሬው ዕለት ተመቷልና ልክ በ50ኛው ቀን መንፈስ ቅዱስ ወረደ እና በዓለ ሃምሳ ወይም በተፈጸመ ጊዜ ማለት የአብ ተስፋ የተፈጸመበት፣ የወልድ ቃል የተፈጸመበት፣ የመንፈስ ቅዱስ ጸጋ የተገለጠበት ነው። ሁሉም በአንድ ልብ ሆነው ሳሉ ይላል። እስቲ ሁሉም በሉ እስቲ በአንድ ልብ ሆነው ሳሉ። በጣም የሚገርም ቃል ነው ሉቃስ የጻፈው። መንፈስ ቅዱስ የወረደው ሁሉም በአንድ ልብ በአንድ ቃል ሆነው ሳሉ። ምክንያቱም መንፈስ ቅዱስ የሚወርደው በተከፋፈሉ ልቦች አይደለም። ዛሬ ማወቅ ያለብን ትልቁ ቁም ነገር በመከፋፈል ውስጥ መንፈስ ቅዱስ አለ? ኧረ በሞቴ ንገሩ። አንድነት ባለበት ስፍራ ማን ያድራል? መንፈስ ቅዱስ ያድራል። ፍቅር ባለበት ቦታ ማን ያድራል? መንፈስ ቅዱስ ያድራል። እኔና እናንተ አንድነት ተለይቶብናል። ፍቅር ተለይቷል። ተከፋፍለን ተዋድነን በጎሳ በመንደር ተለያይተን እንዴት መንፈስ ቅዱስ ሊያድርብን ይችላል? በአንድ ልብ ሆነው ሳሉ የሚለው አንድነት ባለበት ብቻ የማን ጸጋ ይወርዳል? የመንፈስ ቅዱስ ጸጋ ይፈሳል። ፍቅር ካለ ማን አለ? እግዚአብሔር አለ። እግዚአብሔር ካለ ደግሞ ምን አለ? ሁሉም በረከቶች አሉና በአንድ ልብ ሆነው ሳሉ መጻግብተም ሰማይ ድምፅ ከመድምፀ ነፋስ አውሎ፣ ድንገት ከሰማይ እንደ አውሎ ነፋስ ያለ ድምፅ ነግዶ ተሰማ። መንፈስ ቅዱስ ወረደ በዛሬው ዕለት ማለት ነው። ድንገት ነው የሚለው አያችሁ። ድንገት ምን ማለት ነው? ድንገት ሐዋርያት ሳይጠብቁት ማለት አይደለም። ሐዋርያትማ ተዘጋጅተው በሰቂለ ሕሊና በነቂለ ልቡና ሆነው እየተጠባበቁ ነበረ። ነገር ግን የመንፈስ ቅዱስ መገለጥ በሰው ቀመር ወይም በሰው ኃይል አይደለም። በማ ብቻ የሚፈጸም ነው። ለዚህ ነው ቅዳሴ ላይ ምን ይላል ካህኑ ሲገቡ ማለት ነው እንተ ባቲ ወረድ መንፈስ ቅዱስን መልዕልተ ሰማያት። ይህች ዕለት ምን ያህል የምታስፈራ ናት! ይህች ዕለትስ ምን ያህል የምታስደነግጥ ናት! ማን የሚወርድባት? መንፈስ ቅዱስ የሚወርድባት። ቅዱሱ ለውጦ ሥጋ ወልደ እግዚአብሔር ወይም ለውጦ ደመ ወልደ እግዚአብሔር የሚያደርግባት እቺ ሰዓት ምን ያህል ታስፈራ! የሚወርድበት ሰዓት አይታወቅም ማለት ነው። ድንገት ነው። ይሄ መለኮታዊ ምስጢር ብቻ መሆኑ። ስለዚህ እግዚአብሔር ይሰራል፣ ሰው ይጠብቃል። ማን ይፈጽማል? እግዚአብሔር ስለሚፈጽም መጻግብተም ሰማይ እምሰማይ ነው ያለው። ከሰማይ ከምድር አላለም። ከምንድን ነው የመጣው? ከሰማይ። ምክንያቱም መንፈስ ቅዱስ ምንድን ነው? ሰማያዊ ነው አይደል? የባሕርይ አምላክ ነው። ስለዚህ ከሰማይ ብሎ ነው የተናገረው። ምክንያቱም ማን ልኮታል? እግዚአብሔር አብ ልኮታል። እግዚአብሔር ወልድ ተናግሯል። ስለዚህ የሥላሴ ምስጢር አንድነት ሦስትነት ሊታወቅ ከየት መጣ አለ? ከሰማይ። የወረደው ደግሞ ምን ላይ ነው? ሰገነቱ ላይ። ምን ላይ ነው? ከላይ እኮ ነው ያለው። እግዚአብሔር አብ ለሙሴ 10 ቃላት ሲሰጥ ምን ላይ ነበረ? ሲና ተራራ ላይ ነበረ። ልጁ እግዚአብሔር ወልድ ደግሞ ያንን ትእዛዙ ሲፈጽመው ተራራ ላይ ሆኖ ነው።
ለቀደሙት አትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ። ልክ ተራራ ላይ ሆኖ ነው። መንፈስ ቅዱስም ልክ በ10ኛው ቀን ጌታ ባረገ በ10ኛው ቀን አሁንም የተገለጠው ላይ ነው። ከፍታ ላይ ሰገነት ላይ በነፋስ አምሳል ወረደ። ክብር ምስጋና ለመንፈስ ቅዱስ። ነፋስ ሙሉ ነፋስ ማለት ኃያልነቱን ይገልጣል። አዎ ነፋስ ምንድነው? ረቂቅ ነው። መንፈስ ቅዱስም በነፋስ አምሳል መውረዱ ረቂቅ ምስጢርን ለሐዋርያት ሲገልጥላቸው ነበር። ምን አይነት ምስጢርን? ረቂቅ ሰማያዊ ምስጢርን። ነፋስ ኃያል ነው። መንፈስ ቅዱስም ምንድነው? ኃያል ነው። ለሐዋርያት በዛሬው ዕለት ኃይል የሚያደርጉበትን ታላቅ ጸጋ ሰጥቷል። ነፋስ ፍሬን ከገለባ ይለያል። መንፈስ ቅዱስም እውነተኛውን ከሐሰተኛው ይለያል። ለሐዋርያትም በሰጣቸው ጸጋ ጻድቁን ከኃጥኡ እንዲለዩ ታላቅ በረከት ስለሰጠ በምን አምሳል ወረደ? ድገሙት። በምን አምሳል? እሺ ነፋስ አሁን አለ የለም? አይታችሁታል? ግን በምን ታውቁታላችሁ? ዛፉ ይወጣ ቅጠሉ ያንቀሳቅሰዋል፣ ባህሩ ያናውጸዋል። በተመሳሳይ መልኩ መንፈስ ቅዱስም እንደዛ ነው። አድሮ እያለ ያስታውቃል፣ ግን ቋንቋ ያናግራል፣ ምስጢር ያስተረጉማል። ለሐዋርያትም በነፋስ አምሳል መውረዱ ቋንቋ ሊገልጥላቸው ምስጢር እንዲተረጉሙ ሊያደርጋቸው ነውና ያ ጸጋ በእኔም በእናንተ ላይ እንዲያድር መንፈስ ቅዱስ ይፍቀድልን። ነፋስ ምንድን ነው? ያነቃል አይደል? መንጊህ ነው፣ ያነቃል። ፍስስ ያልከው ሰው ልክ ነፋስ ሲነካ ምን ትሆናለህ? ትነቃለህ። መንፈስ ቅዱስም ያደረበት ሰው ንቁ ነው፣ ፈዛዝ አይደለም። እግዚአብሔር ከመፍዘዝ ይጠብቃል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዝም ያደረገባችሁ ማን ነው ይላል። ፈዛዛ ክርስቲያን መንፈስ ቅዱስ አላደረበትም። መንፈስ ቅዱስ ያደረበት ሰውነት የነቃ ነው፣ ለጸሎት የነቃ። እኔና እናንተ እኮ ፈዘናል። ቲክቶክ አፍዝዞናል፣ ሶሻል ሚዲያ አፍዝዞናል። ጠዋት ተነስተን ውዳሴ ማርያም ለማድረስ ትግል ውዳሴ ልባችን ተበታትኖ ቆመን ለማስቀደስ እግራችን ተጥመልምሎ ወገባችን ፈሶ ቅዱሳን ግን መንፈስ ቅዱስ ሲያድርባቸው መንጂው ስለሆነ የነቁ የተጉ የበረቱ እንደ መላእክት የመሰሉ ናቸውና ለሐዋርያት ያጸጋ በነፋስ አምሳል የተሰጠበት ታላቅ ዕለት ነውና ያ የንቃት ጸጋ ለእኔም ለእናንተ ይፍሰስልን። ሌላው ነፋስ ላሉ ሊቃውንት መዓዛ ያመጣል። አያመጣም? ነፋስ መዓዛን ያመጣል። መንፈስ ቅዱስም መዓዛ ጸጋን ይሰጣል። ምንም ይሰጣል? የጸጋን መዓዛ ይሰጣል። እነ ኤፍሬም የመንፈስ ቅዱስ ጸጋ ቢያድርባቸው አሐዝ እግዚኦ መዋግደ ጸጋከ፣ አቤቱ የጸጋህን ማዕበል ግታው ወስነው እስኪሉ ድረስ አስጨርሷቸዋልና በዛሬው ዕለት መንፈስ ቅዱስ በነፋስ አምሳል ወርዶ የነበሩበትን ቤት ሁሉ መላው ይላል። ምን ነው መንፈስ ቅዱስ የነበሩበትን ቤት ምን አደረገው? መላው ይላል። በአንደኛ ነገሥት ምዕራፍ 8 ቁጥር 10 ሰሎሞን ቤተ መቅደስን በሰራ ጊዜ ነፋስ ደመና ቤተ መቅደሱን ምን አለው? መላው ይላል። ያ በኦሪቱ ነው። በሐዲስ ኪዳን ግን በጽርሐ ጽዮን ማን የመላው? መንፈስ ቅዱስ ነው የመላው። ዛሬም በእኔና በእናንተ መቅደስ ሰውነታችን ማን ይምላ? ኧረ ድገሙ፣ ማን ይምላ? መንፈስ ቅዱስ ይምላ። ከዛ በኋላ እንደ እሳት ላንቃ፣ የመጨረሻው ይሄ ነው። እንደ እሳት ላንቃ የተከፈለ በእሳት አምሳል ራያቸው ላይ ተቀመጠ ማለት ነው። በምን አምሳል? ላንቃ ማለት ምን ማለት ነው? የእሳት ላንቃ ነበልባል ነው አይደለ? ምላስ ይመስላል። ምላስ ምንድን ነው አገልግሎቱ? ማናገሪያ ነው። እና ለሐዋርያት በእሳት ምላስ ወይም ላንቃ አምሳል መገለጡ ቋንቋ ገለጠላቸው። ምን አይነት ቋንቋ? 71 ቋንቋ ሲደመር ከዕብራይስጥ ጋር ስንት? አሁን ለምሳሌ 12 ዓመት ተምረን እንግሊዘኛ አቀላጥፈን ላንናገር እንችላለን። እነሱ እኮ በአንድ ሰዓት ውስጥ ስንት ቋንቋ? ዩኒቨርሲቲ አልገቡ፣ መጻሕፍት አላነበቡ። በአንድ ጊዜ 71 ቋንቋ ከዕብራይስጥ ጋር 72። ይሄን የሰጠ መንፈስ ቅዱስ ብቻ ነው። ማንም አይችልም። ተቀመጠባቸው ማለት አደረባቸው ማለት ነው ይላል ዮሐንስ አፈወርቅ። ምን ይለዋል? ሙሴ ሲና ላይ ምን ተመልክቷል? ነበልባልና ሐመልማል ተዋህደው
አይደል እንዴ? ነበልባሉ ሐመልማሉ ቅጠሉ ምን አላደረገው? ቁጥቋጦው አላቃጠለውም ይላል። ያ ነበልባል ጌታ ሐመልማል እመቤታችን ብቻ አይደሉም። በዚህ ትርጓሜ ቁጥቋጦ ይላል የሐዋርያት ራስ ነው ይላል። ቁጥቋጦ የማን ራስ ነው? ሙሴ የተመለከተው ቁጥቋጦ የማን ራስ ነው? የሐዋርያት ራስ ነው ይላል። እሳቱ ምንድን ነው? ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ቁጥቋጦ በእሳቱ እንዳልተቃጠለ ሐዋርያቱ የመንፈስ ቅዱስ እሳትነት በላያቸው ላይ ባረፈ ጊዜ ምን አላሉ? አልተቃጠሉ። ማህያዊ እሳት ነው፣ በላይ እሳት አልሆነም። መንፈስ ቅዱስ በእሳት አምሳል በሚታይ አምሳል የወረደበት ታላቅ ዕለት ነው። ሁሉ ብላችሁ አመስግኑ። መንፈስ ቅዱስ ሊቃውንቱ ሲመሰክሩት ምንድን ነው? እሳት ምንድን ነው? ብሩህ ነው። መንፈስ ቅዱስ ምንድን ነው? ብሩህ ነው። አእምሮን ሁሉ ያበራል፣ ሕሊናን ሁሉ ያበራል። ሥጋን፣ ነፍስን፣ መንፈስን ሁሉ በብርሃን ስለሚመላ በምን አምሳል ወረደ? በእሳት አምሳል ወረደ። ለምሳሌ እሳት ክብሪትን እንመልከት። ክብሪት እሳት ኑራት አይኑራት አትታወቅም አይደል? የምትታወቀው ምን ስትሆን ነው? ስትጫር ነው። እናንተም ጫሩታ ውስጣቸው ያለውን የመንፈስ ቅዱስ ብርሃን ጫሩት። ሲሰጥም መንፈስ ቅዱስ በጥምቀት በተወሰነ መልኩ ነው እኛንን የምናሰፋው። እሳት አንዴ ነው። በጭዱ በምኑ በጋዙ እንድንበለበል እንደምታደርጉት ውስጣችሁ ያለውን የመንፈስ ቅዱስ እሳትነትን ማቀጣጠል ትችላላችሁ። ይሄን ያደረገ ማን ነው? ራሱ በእሳት አምሳል በመውረድ ነው። እሳት ጣዕመ መዓዛን እንደሚያመጣ መንፈስ ቅዱስን ጣዕመ ጸጋን እየሰጠ እሳት ጨለማውን እንደሚያርቅ መንፈስ ቅዱስን ድንቁርናን ያርቃል። ከኔም ከእናንተም ሕሊና ጨለማ ድንቁርና ያርቅልን። መጨረሻ ምን ይላሉ ሊቃውንት? እሳት የበላው መሬት ለምን ይመቻል? ለተክል ይመቻል። አይመችም? ገበሬ ከማረሱ በፊት ማሳው ምን ያደርገዋል? አንጹን ያቃጥለዋል። ለምን? ለአትክልቱ ማዳበሪያ ነው። መንፈስ ቅዱስም ያደረበት ሰውነት ለጾም ይመቻል፣ ለጸሎት ይመቻል፣ ለስግደት ይመቻል፣ ለትሩፋት ይመቻል፣ ቤተክርስቲያን ለማነጽ ይመቻል። በአጠቃላይ መንፈሳዊ ስራዎችን ለመስራት ሁሉ ይመቻልና መንፈስ ቅዱስ በእሳት አምሳል ወርዶ በእውነት የአእምሯቸውን ጨለማና ድንቁርና ርቆ በጸጋው አቃጠላቸው። እሳት እንደሚያቃጥል በክርስቶስ ፍቅር፣ በአብ ፍቅር፣ በመንፈስ ቅዱስ ፍቅር የሐዋርያት ልብ ነደደ፣ ተቃጠለ። የእኛም ልብ ይቃጠል፣ በእውነት ያቃጥላል። መንፈስ ቅዱስ እንደዛ ነው፣ ያቃጥላል። ለምሳሌ አንዱ ጎረምሳ ወይም አንድ ወጣት እሷን ምን አላት? ኧረ እኔ አንጀቴ በአንቺ ፍቅር ተቃጠለ ይላል አይደል? ይላል እኮ ደፋር አይጠፋም። ግን አንጀት በማን ፍቅር እንዲቃጠል ነው የተፈቀደው? ሰውን አትውደዱ ማለት አይደለም። ማንን ማስቀደም አለብን? እግዚአብሔርን። ለምን መሰላችሁ? እግዚአብሔር ሰውን ሲፈጥረው በቃ ጽርሐ ጽዮን ላይ ተፈጸመው። አንተም አንቺም እኔም ሰውነት ውስጥ አለ። አሁን ልንገራችሁ፣ በቃ ጽርሐ ጽዮንን ሰውነታችሁ ላይ ላሳያችሁ። ሌላ ቦታ አትሉ። ጠዋት ፊታችሁን በመስታወት ስትመለከቱ ይህን ትምህርት እንድታስቡት። እግዚአብሔር ሰውን ሲፈጥረው ስንት እግር ሰጠው? አትጠራጠሩ። ስንት እግር ነው ያለው? አራት ያለም ማለት ሁለት። ፈረሱ፣ በሬው፣ በቅሎ፣ ከርከሮ፣ ምልትሱ ስንት እግር አለው? ይሄ ማለት መቅደስ ነው። ቆይ አሰራሩን ልንገራችሁ። ሰውነታችሁ ላይ አሁን ይሄ መለኮታዊ ንድፍ ነው ማሳያችሁ። እና ስንት እግር አለ? ለምን ለነሱ አራት እግር ተሰጠ? እነሱ ሰማይ ማየት አይፈቀድላቸው። ሰማይ ማየት አይፈቀድላቸውም። ፀሐይን፣ ጨረቃን፣ ከዋክብትን ማየት አይፈቀድላቸው። ስለዚህ አራት እግር ሰጥቶ የሚግጡትን ሳር የሚጠጡትን ውሃ ፍለጋ ብቻ ይሽከረከራሉ። ሌላ ምን አለ? ይዋለዳል፣ ይካበዳል። እና መውለድ ብርቅ አይደለም ነው። እህልን መብላት ብርቅ አይደለም፣ ውሃ መጠጣት ብርቅ አይደለም። እንስሳውም አራዊቱም ያደርገዋል። በዚህ ከነሱ ጋር እኩል ነው። ሰውን ግን ስንት እግር ሰጠው? አሁን ሰውን ለሶስት ቦታ ነው የምከፍልላችሁ። ልክ ጽርሐ ጽዮኑ ሰገነቱን እናያለን። አሁን ስንት እግር ሰጠን? ሁለት እግር። እንደ ዘንግ መልምሎ እንደ እሸት ፈልፍሎ የሰራ ሰፊውን ሰማይ እያየን ሰማያዊ ርስት እንዳለን እንድናውቅና እንድንረዳ ነው። ስንቶቻችሁ ግን ሰማይ ታያላችሁ? ምታዋላችሁ? ኧረ እባካችሁ ታያላችሁ። ማታ ከዋክብትን አይታችሁ፣ ኦሪዮንን አይታችሁ፣ ወብራተ ከዋክብትን አይታችሁ አቤት እግዚአብሔር ስራ ድንቅ ነው፣ እጹብ ነው ብላችሁ ከገባችሁ ሰው ናችሁ።
እስከዛ ድረስ ግን ያጠራጥራል። በእግራችሁ ትጠየቃላችሁ። አሁን ከፍ በሉ። ሆድ ዕቃ እስቲ በሉ። ሰው 3 ክፍል አለ። ሲፈጥረው እኮ ነው። አቤት እግዚአብሔር ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። ቤተ መቅደሱ ሲሰራ ስንት ክፍል አለ? 3 ክፍል አለ። ሰሎሞንም የሰራው ሙሴም ሆዱን ሲና ተራራ ላይ አሳይቶት የሰራው የሰውን ተፈጥሮ ሲያሳየው ነበር። እና የመጀመሪያው ክፍል አደባባይ ይባላል። እስቲ በሉ አደባባይ ላይ ምን አለ መሰላችሁ? የእሳት መስዋዕት ይሰዋል። እሳት የሚቃጠል መስዋዕት። ይሄ ካህናቶቻቸውን ይታጠባሉ ማለት ጌታ ጅራፍ አምጥቶ የገረፈበት ቦታ ማለት ነው። አደባባይ ኮርቱ፣ የበሬው በጉ የሚርመሰመስበት፣ ርግብ ሻጮች፣ ገንዘብ ለዋጮች ያሉበት ስንት ክፍል ይባል? አደባባይ እንዳትረሱ። አሁን አደባባይ ላይ ይሄ ስርዓት ይከናወናል። አሁን እናንተ ውስጥ ነው ማሳያችሁ። ቀጥሎ ሁለተኛው ክፍል ቅድስት ይባላል። እስቲ በሉ ቅድስት ላይ 7 መብራቶች ያለበት አይሱት ያለበት መቅረዝ እንዲበራ አደረገ። እንዳትረሱ። እንደገና ደግሞ ምን አደረገ መሰላችሁ? የዕጣን መስዋዕት ዕጣኑ እያለ እንዲወጣ አደረገ። አሁንም ይህንን ነገር እንዳትረሱ። እንደገና 12 ህብስት ጠረጴዛ አለ። 12 ህብስት ማዕድ እንዲኖር አደረገ። ምን ውስጥ? ቅድስት ውስጥ። አሁን 3ኛው ክፍል ውስጥ መጣ። ቅድስተ ቅዱሳን ሊቀ ካህናቱ ብቻ በዓመት ይገባል። ሌላ ካህናት መግባት አይፈቀድላቸው። መብራት አይበራም። ራሱ እግዚአብሔር ክብር ብቻ ነው እንዲያበራ የተፈቀደው። እዛ ውስጥ ታቦተ ጽዮን አለች፣ የአሮን በትር አለች፣ መናውን የያዘችው መሶበ ወርቅ አለች። በቃ ይሄ ነው ስርዓቱ። ስንት ሚገርመው እሱ ብቻ አይደለም። ሰሎሞን ጥንቅቅ አድርጎ መቅደሱን ሲሰራ 2 ምሰሶ ብቻ አስቀመጠ። ስንት ምሰሶ? እግዚአብሔር በተገለጠለት ጥበብ እኮ ነው። 2 ምሰሶ ያዕቆብና በለስ ይባላሉ። አንዱ ኃይል አለው ማለት ነው፣ አንዱ ይመሰርታል ማለት ነው። እዛ ውስጥ አልገባም። ስንት ምሰሶ መቅደስ ውስጥ? በጣም ጥሩ። እሺ ይሄን ቤተ መቅደስ ሰው ነው የሰራው፣ ሰሎሞን ነው የሰራው። እኛን የሰራን ማን ነው? ማን ነው? ሲሚንቶ ምን አይደለም። ማን ነው የሰራን? ራሱ እጆቹ ሰሩን ያበጃጁ ያለብን ማን ነው? ስለዚህ እኛማ የማን መቅደስ ነን? በጣም ጥሩ። ይሄን ካመንን ልክ እንደ በለስና ያዕቆብ ምሰሶ ስንት እግሮች ብቻ አሉ? መልሱ 2 ናቸው። አያችሁ? እነዛ መቅደሱን አጽንተው እንደኖሩ እኛም እግራችን ሰውነታችንን ያጸናል። መቅደስ ሰውነታችንን ይዟል ማለት ነው። እንደ 2 ምሰሶ። ቀጥሎ ምን ክፍል አለ ብያቸዋለሁ? አደባባይ የሚባል ክፍል አለ። እዛ ውስጥ ምን ይሰዋል? የሚቃጠለው መስዋዕት፣ ውሃው የሚታጠቡበት። ሆድ ዕቃ ነው አይደል? ጨጓራ የለም እንዴ? አይፈጭም እንዴ? አያቃጥልም? ኧረ መልሶ አያቃጥልም? ኩላሊትስ ውሃውን እንትን አይልም? የአደባባይ ስርዓት ነው እዚህ ላይ ያስቀመጠው። ስለዚህ ጌታ የሚፈቅደው ሆድ ዕቃችን አንጀታችን በማን ፍቅር እንዲቃጠል ነው። የሚቃጠል መስዋዕት ደስ አያሰኝም ማለት። አሁን በማን ፍቅር ይቃጠላል? በክርስቶስ ፍቅር የሚቃጠል አንጀት ሊኖረን ይገባል ማለት ነው። በሬው መውጣት አለበት እዚህ ውስጥ። ምን መውጣት አለበት? በሬው በጉ አይፈቀድም። በሬ ትዕቢት ነው፣ ትዕቢት አይፈቅድም። በግ ደግሞ ጅልነት ነው፣ አይፈቅድም። ርግብ መንፈስ ቅዱስ ምሳሌ ነው። መንፈሳዊ ጸጋ አይሸጥም። የጽድቅ ለውጥ ወንጌል እንጂ ገንዘብ ለዋጮች እንዲኖሩበት አይፈቅድም። ለምን? መቅደሱ ስለሆነ ጅራፍ እንዳያነሳ ማለት ነው። አሁን ቀጥሎ ልባችን አለ። ምናችን? ድገሙት። ምናችን? ቅዱስ ነው ለእግዚአብሔር ማለት ነው። የኛ የቀመረ ፊደል ትምህርት ልብን ሀይል አይደለም። ልንገራችሁ፣ ትልቅ ጥበብ፣ ትልቅ ትምህርት አለ። ያውሻል። ልብ ሲባል ለማለት ልዑል ነው፣ ላሜድ ነው። በማለት ቤት ነው፣ የልዑል ቤት ማለት ነው። የማን ቤት ነው? የልዑል ቅዱሱ ነው። ይሄ እዛ ውስጥ የዕጣን መስዋዕት እንደሚወጣ እንደሚሰዋ ዕጣኑ እየተንቦለቦለ በቅዱሱ ውስጥ እንደሚወጣ በተመሳሳይ መልኩ እዚህ ላይ ምን አለ? ሳምባ። እስቲ በሉ። አየር ነው ሁሉ የሰጠን አየር ይገባል። እስትንፋስ ያለው ሁሉ ማንን ያመስግን? ኧረ ድገሙት። ቅዱሳን ሲወጡ በእስትንፋሳቸው ያመሰግኑታል። ከተራራ ላይ ነፋስ፣ ከአፍ ላይ እስትንፋስ። ልክ እንደ ዕጣኑ መስዋዕት እስትንፋስ በዚህ ውስጥ ይወጣል። ማንን ለማክበር? እግዚአብሔርን ለማክበር። ቅዱስ ሆኖ ተገለጠ። ልክ እንደ
ሰባቱ የመቅረዝ መብራቶች ሰባት የልቡን አይኖች እዚህ ውስጥ ይበራሉ። ማንን ለማየት? እግዚአብሔርን ለማየት። አሁን ቅድስተ ቅዱሳኑ መጣ። ምንድነው? ጭንቅላታችንን አድርጎታል። መክብበ ሕዋሳት ነው ጭንቅላታችን። የሰማችሁ ነው ኦርቶዶክሳውያን? አዎ በጣም ይገርማል። እንደ በትረ አሮን ያለ ስርዓት፣ እንደ መሶበ ወርቅ ያለ ስርዓት የሰው ልጅ ጭንቅላት ውስጥ ተገኝቷል። እኛንን ያላወቅነው የሰው ልጅ ጭንቅላት ክቡር ነው። የእግዚአብሔር ምኑ ነው? ቅድስተ ቅዱሳኑ ነው። ዛሬ ዓለሙ በጣም ከሚደነቅበት ሰው ዝንጀሮ ሳይሆን በእግዚአብሔር አርአያና አምሳል ተፈጥሯል ያለበትን ቁልፍ ነገር ነግሬያቸው የምቀመጠው ምናችን ጭንቅላት ሲከፈት ምን እንደተገኘ ታውቃላችሁ? አቤት ምን አይነት የተባረከ ዘመን ላይ ደርሰናል። በእውነት የሰው ልጅ ጭንቅላት ተከፍቶ ታየበት ዘመን ነው። ጭንቅላት ሲከፈት በጣም ያስደነግጥ ነገር ነው የተገኘው። ምንድነው መጀመሪያ የተገኘው መሰላችሁ? በጣም ነጭ እጅግ የሚያምር ቅርንጫፍ ያለው ዛፍ የሚመስል ነገር ተገኘ። ይሄ ያስደንቃልና ሳይንቲስቶች አዩትና ይሄ ነገር ምንድነው አሉ። አርበር ፊቴ ትሪ ኦፍ ላይፍ የሕይወት ዛፍ ነው ብሎ ነው የሰየሙት። የምን ዛፍ? በዛ ዛፍ ስር ደግሞ ሜላቶኒኖች አሉ። ወተት የሚመስል ሆርሞን፣ ማር የሚመስል ነገር ይፍለቀለቃል። ልክ እንደ ኤዶም ገነት እኮ ነው። በኤዶም ገነት ተመልከቱ፣ የማር ወንዝ የወተት ወንዝ እንዳለ በሰው ጭንቅላት ውስጥ ይፈሳል። ይህ ብቻ አይደለም፣ ከጭንቅላት ተነስቶ ወደ ታች የሚወርድ እጅግ የሚያምር እጅግ የሚያበራ አንድ ፈሳሽ ተገኘ። በጣም አንጸባራቂ ነው እና ሳይንቲስቶቹ ምንም ሊሉት አልቻሉም። ይሄ ከአቅም በላይ ነው። ምን አሉት መሰላችሁ? ክራይስት ኦይል፣ የክርስቶስ ዘይት አሉት። ክርስቶስ ራሱ ቆሞ ማለት አይደለም። ከላይ ወርዶ ወደ ታች ይፈሳል፣ እንደገና ወደ ላይ ይወጣል። ይህ መሰላችሁ ያስደንቃችሁ? ወደ ታች ሲወርድ እዚህ ጋር ድረስ ነው የሚወርደው። ከዚህ ተነስቶ ወደ ላይ ይወጣል። የሰው ልጅ ደግሞ እግዚአብሔር ምድር ላይ ሲያመጣው አንተም አንቺም እኔም ስንወለድ 33 የጀርባ አጥንት ነው የሚሰጠን። ስንት? ድገሙት። እውነት ነው የምነግራችሁ፣ ፕሩፍ የተደረገ እንጂ ልማድ አይደለም። 33 እስከ ራስ ቅላችን ድረስ ማለት ነው። ትዝ ይላችኋል? በ33 ዓመቱ የሕይወት ራስ ኢየሱስ ክርስቶስ የተሰቀለ የራስ ቅል እስቲ በሉ ድገሙ ታይዟል። የራስ ቅል ጎልጎታ ላይ በ33 ዘመኑ እንደተሰቀለ በተመሳሳይ መልኩ 33 ዕድሜውን ጽፎታል። እዚህ ላይ በእሱ ነው የጸና ነው ለካ፣ በዮዳዊት መዳፉ ነው የጸና ነው ለካ። ዕድሜው ለካ አጥንታችን ላይ ታትሟል ለካ። ታዲያ የራስ ቅል ጎልጎታው ነው ለክርስቶስ፣ ይሄ ጽናጽኑ ለክርስቶስ ጭንቅላት። በአንድ ወቅት ሊቀ ጠበብት አለቃ እያሌው ታምሮ የመጋቢት መድኃኔዓለም በሰበኩት ስብከት ላይ ድንቅ ስብከት አላችሁ፣ ዩቲዩብ ላይ ተመልከቱት። የራስ ቅል ይላል። የምን ቅል? ጌታችን አሉ የራስ ቅል ጎልጎታ ላይ አንድ የተሰቀለ፣ አንዴ ብቻ ነው የተሰቀለው። ዛሬ ግን በክርስቲያኖች ራስ ላይ ሁልጊዜ መስቀሉ እንደተተከለ ይኖራል አሉ። እድሜውም አለ፣ ምን መስቀሉ ብቻ ጎልጎታም አለ። የጌታን የስቅለቱን ስዕል ስታዩ አንድ ነገር ላይ ናችሁ በፍቅር ያርፋል። ልክ መስቀሉ ታች ላይ ስታዩ ምን ታያላችሁ? የሰው ራስ አይደል? ጭንቅላት አታዩ? አዎ የአዳም ራስ ነው። ቀራንዮ ብትሄዱ ታዩታላችሁ። የራስ ቅል አለ፣ ቦታው አለ። በሉት እስኪ የራስ ቅል በሉት። ስንተኛ ነው አዳም ፍጥረትነቱ? 22 አንደኛ አይደለም፣ 22ኛ። ስንተኛ? ድገሙ። ስንተኛ? 22ኛ ፍጥረት በሆነው በአዳም ራስ ላይ በራስ ቅሉ ላይ ጎልጎታ መስቀሉ ተተከለ። በጣም የሚያስደስታችሁ የከበራችሁ መቅደስ መሆኑን የምታውቁት እግዚአብሔር የሰውን ልጅ ምድር ላይ ሲያመጣው የኔም ያንተም ያንቺም ራስ ቅላችን አጥንቱ ጠንካራ አጥንት ቁጥሩ ስንት መሰላችሁ? ደስ ይበላችሁ 22 ነው። አመስግን። አይደንቅ ኦርቶዶክሳውያን አይደንቅ? 22 የራስ ቅል ስከል ቦንስ በነምበር ኦፍ ስከል ቦንስ ስቶይሊቱ 22 ነው የራስ ቅል አጥንት። ጎልጎታው ነው ማለት ነው። ዛሬ ልክ እንደ ሰባቱ ሰማያት አድርጎ
ሁለት ዓይኖችን ሰጥቶ፣ ሁለት ጆሮዎችን ሰጥቶ፣ ሁለት የአፍንጫ ቀዳዳ ሰጥቶ አፍን የሰጠ ማን ነው? እግዚአብሔር ብቻ ነው። ድሮ ታላላቅ ሕንፃ በሰናዖር ዘመን አንጸው ቋንቋቸው ሲበታተን ሐዋርያት ደግሞ በሰገነት ላይ ያ ቋንቋ ጸጋ ተመልሶላቸዋል። ምናቸው ላይ ቆሞ ምናቸው ላይ ሆኖ ራሳቸው ራስ ቅላቸው ላይ። ለዚህ ነው አክሊለ ብርሃን ጭንቅላት ላይ የሚደረገው። የቅዱስ ጊዮርጊስ ራስ ላይ ምን ታያላችሁ? የብርሃን አረመልሱ የብርሃን ምን አክሊል። አረ ሌላም ነገር ልንገራችሁ፣ በዚያ እንደነቅም የባሰው ያስደንቀው ነገር እግዚአብሔር ሰማይንና ምድርን ሰውነታችን ላይ ነው የገለበጠው። እንዴት? ሰው መልአክም ነው፣ ሰው እንስሳም ነው። እሳት፣ ውሃ፣ ነፋስ፣ መሬት አለን። እንደ እሳትነት እንደ ነፋስ መላእክትን እንመስላለን። እንደ ውሃና መሬት ማንን እንመስላለን? እንስሳውን አራዊትን እንመስላለን። አሁን እንዴት ጽንሐ ጽዮን እንዳደረገን ልንገራችሁ። አሁን ከላይ ወደ ታች እንውረድ። ከላይ ወደ ታች ወደ ላይ ብትወጡ ምን ታገኛላችሁ? ሰባቱ ሰማያት የምንድን ናቸው? የእሳት ሲሆኑ ከእሳት ሙቀቱን ትቶ በብርሃኑ ነው የፈጠራቸው። እንዳትረሱ። ሰባቱ ሰማያት የት ላይ ያሉ? ጫፍ ላይ ያሉ። ዝቅ ስትሉ ምን አለ? ከባቢ አየር አለ። ባቢል የሚባል ነፋስ አለ። አትሞስፌር ማለት ነው። ነፋስ፣ እሳት፣ ቀጥሎ አይዟችሁ ነፋስ፣ ውሃ፣ መሬት። እስቲ እሳት በሉ ፓተኑ ከላይ እንውረድ። ቀጥሎ ነፋስ፣ ውሃ፣ መንፈስ ቅዱስ በሁለቱ ነው የወለደው፣ በእሳት በነፋስ። እሺ አሁን ሰው ልክ እንደ ሰባቱ ሰማያት ጭንቅላታችሁን እስቲ ተመልከቱት። ይሄ እሳት አይደል እንዴ? እግዚአብሔር ይላሉ ሊቃውንት እሳትን ጭንቅላት ላይ ሾመው፣ ነፋስን ልብ ላይ ሾመው፣ ውሃን መሬት ላይ ሾመው፣ መሬትን ከወገብ በታች ሾመው። አሁን ትንሽ ከፈት ላድርግላችሁ በደንብ እንድታውቁ። እሳት ያቃጥላል አያቃጥልም? አይዟችሁ እንጂ እሳት ብርሃን አለው የለው? ጭንቅላታችን የሚሄደው ይናደዳል። ሁላላ አይቃጥልም? አይነድም? በንዴት አይጭም? እንትን አይልም? በጣም ጥሩ። ጭንቅላትስ ኤሌክትሪክ አይደል እንዴ? አይደል? እውቀት አይደለም? ያ ሁሉ ሚሊየን ኒውሮን ነው። ልክ እንደ ሰባቱ ሰማያት ነው እሳት ነው ጭንቅላት። ለዚህ ነው መክብበ ሕዋሳት የሚባለው። ልክ እንደ ሰባቱ ሰማያት ስንት አይኖች አሉ ፊታችን ላይ? ሰባት። እስቲ በሉ ሰባት ነገሮች አሉ። ጥበብ ቤቷን ሰራች ያለው ሰሎሞን እኛን ነው። ሰባት ምሰሶ ያለው ሁለት አይን፣ ሁለት ጆሮ፣ ሁለት የአፍንጫ ቀዳዳ አፍ ሰጥቶናል። ቀጥሎ ምን አለ? ነፋስ። እስቲ በሉ በቃ ከአንገት ዝቅ ስትሉ ምን ታገኛላችሁ? ደረታችሁን ምንድን ከየት ነው የሚወጣው? ደረት ነው። ዝቅ ይላል ሳምባ። ቀጥሎ ምን አለ? ውሃ እንዳለ ሁሉ ሆድቃችን ምንድን ነው? ውሃ ነው አይደል? የፕላኔት ውሃ ነው። ቀጥሎ ምን አለ? መሬት እንዳለ ከወገብ በታች እግራችን የሚረግጠው ምንድን ነው? መሬት ነው። ግን ይላሉ ሊቃውንት እንደዚህ ሳይወረድ የትም ቦታ ሳትፈልጉት ጭንቅላት ላይ ብቻ አለ ይሄ ፓተርን። ለምሳሌ ከላይ ያለው ምንድን ነው? አይን ምንድን ነው? እሳት ነው አይደል? ብርሃን ነው አይደል? ከብርሃን ጋር አይደለም የሚመለከተው? እሳት ነው። ቀጥሎስ ምንድን ነው? ነፋስ ነው። ቀጥሎ ምንድን ነው? ውሃና መሬት ፈሳሽና ጠጣር የሚቀበል ምንድን ነው? ከሁሉም ደግሞ ደስ ይበላችሁ ነፍስ አለን ነው። መቅደስ ነን። አታመሰግኑ? መጨረሻውና በጣም አስገራሚው ነገር ግን ይሄ አይደለም። አንተ እርሶ ጌታዬ ስንት ፊደል ሰውነቶት ውስጥ አለ? ስንት ፊደል አለ? ገምቱ። ይሸለሙ ገምቱ ይላችኋል። 6 ቢሊዮን ፊደሎችን እግዚአብሔር ውስጣችን ጽፏል። ዲኤንኤ ይባላል። ታውቃለህ? ስለ ዲኤንኤ በጣም ጥሩ ጎበዝ። አንድ ሰው አልወለድኩም ብሎ ቢፍት ምን ይመረመራል? ውሸት የለም፣ ውሸት የለም። እውነት ብቻ ነው እግዚአብሔር ያስቀመጠው። ዲኤንኤ ማለት ሴላችን ማዕከል ውስጥ የተቀመጠ ነው። ኒውክለስ ውስጥ ሲታይ በመሳሪያ የ3 ቢሊዮን ጥንድ ማለት 6 ቢሊዮን ኮዶች እግዚአብሔር እዚህ ውስጥ አስቀምጧል። ይሄ ማለት ተከፍቶ ቢዘረጋ ከቁመታችን እንደሚበልጥ ታውቃላችሁ? እንዴት አጥፎ አስቀመጠው እግዚአብሔር። ያ ብቻ አይደለም የሚያስደንቀው፣
የሚያስደንቀው አንተም እኔም አንቺም ውስጣችን ያለው ፊደል እንጻፈው ቢባል 50 ምናምን ዓመት ይፈጅብናል። ስንት ዓመት? ይህም እውነት ነው የምነግራችሁ። አንድ ፊደል ቢጎድል ሰው በዊልቸር ነው የሚሄደው። አንድ ፊደል ጎደለ ማለት እግዚአብሔር መዋቅር እኮ ነው። አሁን በዚህ አይደለም የባሰ የሚያስደንቀውን ነገር እንገራችሁ። አሁን ዘመኑ ረቋልና በልዩ ማግኒፋይ በሚያደርግ መሳሪያ ዲኤንኤ ሲመለከቱት ጉድ ታየ። ጉድ ነው የታየ። ምን መሰላችሁ? እግዚአብሔር ለካ ያስቀመጠው ፊርማ ነው። ፊርማውን ነው ነግሬያችሁ ማበቃው። ታያሚን፣ ጓኒን፣ ሳይቶሲን አሉት፣ አራቱ አሉት። 10ኛው ላይ እንደዚህ እንደ ያዕቆብ መሰላል ጥምዝ ነው ቅርጹ። ውስጣችሁ ብቻ አንተ ውስጥ ያለው እውነት ነው። 10ኛው ላይ ክፍት ይሆናል። ስንተኛው ላይ? ቁጥሩን እንዳትረሱ። ቀጥሎ 5ኛው ላይ ብሪጅ ይሰራል። 6ኛው ላይ ብሪጅ ይሰራል። 5ኛው ላይ እግዚአብሔር ያስቀመጠው ቁጥር ነው ውስጣችን። ኮዱ 10 5 6 5 10 5 6 5 10 5 6 5 እየተጠቅለለ የሚወጣ ነው። ይሄ ነው የሚመረመረው። ቡድን ይፈለዋል ብትክድ በኋላ ይሄን ያገኙት የእስራኤል ሳይንቲስቶች ነበሩ በጊዜው። እንደነሱ እንደኛ የተቆራረጠ አይደለም። በዛ ብሉይ ኪዳን አዲስ ኪዳን የሚያጠኑ ከሳይንቲስቶች ጋር አብረው ይሰራሉ። ምንድነው ይሄ ቁጥር እግዚአብሔር እያንዳንዱ ሰው ውስጥ ያስቀመጠው ተብሎ ሲፈተሽ መዝሙር 118 ወጣ። መዝሙር ስንት? 118። መዝሙር 118 ላይ የማን ስሞች አሉ? የእግዚአብሔር 22 ስሞች አሉ። አዳም በኤዶም ገነት ያመሰገነባቸው አሌፋቱ አሉ። 10 5 6 5። ስለዚህ 10ኛው ምንድነው? ዮድ። እስቲ በሉ ድገሙት እስቲ። ዮድ እጆች ሰሩኛ በጃችን ይላል። 5ኛው ሄ ነው። 6ኛው ዋው ነው። 5ኛው ሄ ነው። በአንድ ላይ ሲያገጣጥሙት የሃ ወሃ የሚል ምን ማለት ነው? እናንተ እስቲ ድገሙት ጨርሱት። የሃ ወሃ ምን ይመስላችኋል? ሙሴ ነው ሲና ተራራ ላይ ሆኖ ይቅርታ ጸጳጦስ ሲገለጥለት ስም ማን ነው አለው። ስም ማን ነው? በዕብራይስጥ በእኛ አህያ ሸራያ እንለዋለን። በዕብራይስጥ ግን ይሄ አሼር ይሄ ካለው በኋላ ስሜ ማን ነው አለው። ያህዋህ ወይም ያህዌህ የሃ ወሃ የእግዚአብሔር ስም በስንት ፊደል ተዋቅሯል? በአራት። ያ ወ የሃ ወሃ። ለካ ሰዓሊ ስዕል ስሎ መጨረሻ ላይ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ስሙን በውስጣችን ጽፎታል። ደስ ይበላችሁ። ስለዚህ በሐዋርያት ራስ ላይ እንደወረደ ዛሬም መቅደስ በሆነ ሰውነታችን ላይ የማን ጸጋ ያድራል? ድገሙት፣ የማን ጸጋ ያድራል? ስለዚህ እኛ መቅደሶቹ ደግሞ ምን እንሰራለን? ሌላ መቅደስ እንሰራለን። ይኸው ሥጋው ደግሞ የምንቀበልበት በ40 ቀን በ80 ቀን ምንን የምናገኝበት? ልጅነትን የምናገኝበት። ይልቁኑ ደግሞ የቅዱስ ጊዮርጊስን መቅደስ ምን እናደርጋለን? እንሰራለን። አትሰሩ? ሲያመስሉ እንሰራለን። በዚህ መቅደስ እንሰራለን። እንደገና ይህን መቅደስ ምን እናደርጋለን? እንሰራለን ማለት ነው። በእውነት መልእክት አስተላልፉ ስላሉ አጭር ነገር ስለዚህ ቦታ ብናገር ደስ ይለኛል። በሁሉም ቤተክርስቲያን በእጅጉ የምደሰትበት ሁሉም ቤተክርስቲያን አንዲት ናት። ከታሪክ አንጻር ግን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ግን ታላቅ ነው። ገነተ ጽጌ ሲባል ራሱ ደስ ያሰኘችው ገነትን ስታስቡ የመጀመሪያዋን ርስታችን ምን እናስባለን? ኤዶም ገነትን እናስባለን። አበባን ስታስቡ የምን አበቦች ትዝ ይሏቸዋል? የገነት አበቦች። ጽጌረዳ ብቻ የገነት አበቦች የገነት አበቦች ሄኖክ የተመለከታቸው መዓዛቸው ያማረ ሽታቸው እስከ መንፈቅ መንገድ የሚሸት አበቦች ትዝ ይሉናል። ታዲያ ከአበቦች ሁሉ በላይ ያበበችው የገነት አበባ ደግሞ ማናት? ኧረ መልሰው አክብሯት። ማናት? ድንግል ማርያም ናት። እና ገነተ ጽጌ ላይ እናያታለን። ድንግል ኦመ ገነት ይላል አባ ጊዮርጊስ ዘተከላይ ማለ እግዚአብሔር
ወአጽገየ ኃይለ መንፈስ ወአፍሬ ጽላሎተ አብ የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት አበባዋ ማን ናት? ድንግል ማርያም ናት። የአትክልት ስፍራው ማን ነው? ራሱ ገነተ ጽጌ ነው ማለት ነው። ይህ ታሪካዊ ቤተክርስቲያን መናገሻ በጣም አይደንቅም? የነገስታት ቅብ እንግዲህ የነገስታትና የንግስታት ቅብ ኢትዮጵያ ለብዙ ሺህ ዓመታት አስተናግዳለች። እኛ የ3000 እንላለን ከንግስተ ሳባ ጀምሮ እንጂ ከዚያ በፊት በጣም ብዙ የኢትዮጵያ ነገስታትና ንግስታት ነበሩ። ሰሎሞናዊ ሥርወ መንግስት ከመጣ ከንግስተ ሳባ ጀምሮ ደግሞ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ድረስ በጣም በርካታ ነገስታትና ንግስታት ቅብአ መንግስትን ምን አድርገዋል? ተቀብተዋል። የመጨረሻው ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ ግን የነገስታት ቅብን ቀብተው የነገሱበት የነገስታት ቅባት የታተመበት እዚህ ቤተክርስቲያን ብቻ ነው። አከተመ ሌላ ቦታ የለም። ኢትዮጵያ ለብዙ ሺህ ዘመን ታሪኳን ስትናገር የነገስታትና የንግስታት ታሪኳን ስታውጅ ማጠቃለያዋ የት ነው? ንገሩኝ እስቲ። ወደፊት ጌታ ያውቃል። ይሄ ነገር እንዴት እንደምን ጌታ ያውቃል። ግን ማህተሙ የት ነው? አክብሩ አክብሩ፣ ደስ ይበላል። ለምናጣጣው ንጉሠ ነገሥታት ዘውዲቱን ጨምሮ በ1923 ደግሞ ግርማዊ ቀዳማዊ አፄ ኃይለ ሥላሴ የት ነው የተቀበሉ? እዚህ ነው። ከድል መልስም ደግሞ መጥተው ንግግራቸውን ያደረጉት የት ነው? መናገሻ ነው። ደስ ይበላል። ስሙ ራሱ መናገሻ እና በጣም ታሪክ እኮ ነው። በጣም የሚገርም ነው። ቦታው ሳይሆን የአንዳንድ መጥቼ ስሳለም ዙሪያውን ስዞር ስንት አቅጣጫ አለው? ልትቆጥሩ እንዳይሆን አሁን አንቺ ስንት አቅጣጫ አለው? ጊዮርጊስ ስንት አቅጣጫ? ይሄ ቤተክርስቲያን ስንት እንደዚህ ስዞር ስንት ገጽ አለው? ጉድ ፈቀለሽም ማለት አትቆጥሩ። ስድስት ቦታ እንትን ይበላ አንልህ እንዴ አታውቁም? ቤተክርስቲያናችሁ ደስ ኦክታጎን ምንድን ነው? እሺ ስንት ገጽ አለ? 8 አይደል እንዴ? ስንት ነው? ኧረ ቁጠሩ እናንተ። ተሳሳትኩ እንዴ? ግራ ስገባ ስንት ነው? ሊቃው 8 ነው አይደለም? ታዲያ ዝም ይላል ይሄ። በቃ አያይም ማለት ነው። ዝም ብሎ ነው የሚዞረው። 8 ቅርጽ ያለው ቤተክርስቲያን ይሄ ብቻ ነው። ደስ ይበላችሁ። 8 በጣም እሱ ብቻ አይደለም። የሚገርመው 8 ቁጥር መሆኑ አይደለም። እኔ ቀመር ሰው ነኝ። በጣም የሚገርመኝ ታላቁ ንጉሠ ነገሥት አፄ ምኒልክ ተነስተው ድል ያደረጉበት መነሻው ይሄ ነው አይደል? ታውቃላችሁ ታሪኩ። በስንት ዓመተ ምህረት ነው? በ1888 ነው። ቦታው 8 ገጽ ያለው ጊዮርጊስ ማለት ደሳዩ 8 ይወዳል። ሊቃውንት 8 ህይወት ቁጥር ይሉታል። ህይወት ቀመር ነው የሚባለው በእኛ 7 የሥነ ፍጥረት ቀመር ነው። ስንት ዕለታት አሉ? በጣም 8 ዕለታት የለም ማለት እንደገና እሑድ አንድ እያላችሁ መደጋገም ነው። 8 ማለት 7 ሲደመር 1 ማለት ነው። ስለዚህ ሊቃውንት ምን ይሉታል? የህይወት ቀመር ይሉታል። የሥነ ፍጥረት ቀመር አይደለም። 7 ነው ሲደመር 1 ስንት ነው? ስንት ነው? በቃ 8 የህይወት ቀመር መሆኑ የሚታወቀው በእድሜው ረጅም ህይወት የኖረው ማን ነው? ማቱሳላ ነው። ስንተኛ ትውልድ ነው? 8ኛ ነው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ ስንተኛ? 8ኛ ትውልድ ነው። እግዚአብሔር አምላክ ኖህን በመርከብ ውስጥ ሲጠብቀው ስንት ሆነው ነው የተረፉት? የህይወት ቀመር ስንት ናቸው? 8 ብቻ። አብርሃምን ከከላውዲዮን ወደ ካራን ከካራን ወደ ከነዓን ያስገባውና በ8ኛው ቀን ምን ይሰጠዋል? የግዝረት ሕግ ይሰጠዋል። አብርሃም ስንት ልጆች ብቻ ወልዷል? 8። ጌታ አብርሃም ልጅ የዳዊት ልጅ ይባላል። ዳዊት ስንተኛ ልጅ ነው? ኧረ መልሱ። 8። ያ ጌታችን ኢየሱስ የሚለው በዕብራይስጥ ደግሞ ያሁሻ ይባላል። በግሪክ ኢየሱስ የሚለውን ስሙ የተሰጠው በስንተኛው ቀን ነው? በ8ኛው ቀን። ሞትን ድል አድርጎ የተነሳው በስንተኛው ቀን ነው? በ8ኛው ቀን። የአዲስ ኪዳን ጸሐፊዎች ቁጥራቸው ስንት ነው? ኧረ መልሱ። የምትተነፍሱት ምንድን ነው? አሁን ምን
ምንድነው የተነፈስኩት? ንፋስ ነው። አየር። እሺ ምንድነው ያወጣሁት? ካርቦን ዳይኦክሳይድ ነው አይደለ? ስስበው ስንት ነው? ህይወታችን ምንድነው? ኦክሲጅን ነው አይደል? ድገሙት። ምንድነው? በኮቪድ ጊዜ ያላያችሁ ኦክሲጅን ስንት እንደተቸበቸበ እግዚአብሔር በነፃ ነው የሰጠው። ኦክሲጅን ስንተኛ ኤሌመንት ነው? ስምንተኛ። እንዴ ተቃበል እንጂ አልተማርክም? ስንት ፕሮቶን አለው? ስንት ኤሌክትሮን አለው? ስንት ፕሮቶን አለው? ስምንት ነው። ንጉሠ ነገሥቱ በ1888 እሁድ ድባቅ መቶ ጠላታቸው ደስ ይበላችሁ። ድባቅ መቶ እና አፄ ምኒልክ የዘመቱበት ቀን ምንድነው ይላል ታሪክ ጸሐፊ ሲጽፉ ምልዓተ ወር ነበር ይላል። ሙሉ ጨረቃ ነበረች ይላል። እኔ ደግሞ ያ ቀን እውነት ጨረቃ ሙሉ ነው አይደለም ብዬ ሳስበው በትክክል ሙሉ ነው። እና የሚገርመው ደግሞ ጊዮርጊስ ከእናታችን ከድንግል ማርያም ጋር የተመላለሰባት ከግንቦት 21 እስከ 25 ነውና ዛሬም ደግሞ በዓሉ የዋለው ግንቦት 23፣ ዛሬ ደግሞ ሙሉ ጨረቃ ናት። ጊዮርጊስ ራሱ ጨረቃችን ነው። ጊዮርጊስ። ስለዚህ ይህ ታላቅ ታሪክ የያዘን ነገር መስራት በእውነት ውዴታም ነው ግዴታም ነው። የኛ ብቻ አይደለም፣ የጥቁሮችን ታሪክ ነው። የሰማችሁ ይህ ቦታ እናንተ ብቻ ነው እንዳትሉ፣ የጥቁር ሕዝቦች ሁሉ ታሪክ ነው። እዚህ ቦታ የአፍሪካዎች ታሪክ ነው። የጥቁር አሜሪካዎች ባርነትን አንፈልግም ብለው የባርነትን ቀንበር ከላያቸው ላይ ሸክሞ እንደ ኢዮቤልዩ የተራገፈላቸው የሰው ልጆች ሁሉ ታሪክ ጉልላቱ እንብርቱ መናገሻ ገነተ ጽጌ ጊዮርጊስ ብቻ የትም ቦታ የባርነት አከርካሪ የተሰበረው የቅኝ ግዛት አከርካሪ የተሰበረው ንጉሠ ነገሥቱ እዚህ ጸሎት አድርገው ታቦቱን አስይዘው ሄደው መላው አፍሪካ ቀና እንዲል በማድረጋቸው በእውነት ሕንፃ አሰሪ ኮሚቴዎች እናንተ ብቻ አትርፉ። ይሄን ታሪክ ለጃማይካዎች ላኩላቸው፣ ለጥቁር አሜሪካዎች ላኩላቸው፣ ለአፍሪካ ሕዝቦች ፓን አፍሪካን ለሚያቀነቅኑ ሁሉ ላኩላቸው። እነሱም መስራት ግዴታ አለባቸው። እናንተ አሳስቡ፣ ማሳሰብ ብቻ ነው እንጂ ይሄ ታሪክነቱ የኢትዮጵያ ብቻ ሳይሆን የዓለምም ታላቅ የቅርስና የሃይማኖት ቦታ ነውና እዚህ ቦታ የሰበሰበን አምላካችን ክብር ምስጋና ይግባ። እኔም በበኩሌ ገነተ ጽጌ ቅዱስ ጊዮርጊስን ስለምወድ ወይዘሮ ትዕግስት ስርጉተ ማርያም ወዳጄን አስተባብሬ ለመላከ ገነት ክብሩ ሪሲቱን ሁሉ አስገብቻለሁ። እኔ እንኳን ማለት ነው አስተባብሬ ለህንፃ ማሰሪያው 510 ሺህ ብር አስገብቻለሁ። ይሄ በሰከታ 510 ሺህ ብር ይህን ጨምሮ በተለይ ስርጉተ ማርያም እናመሰግናለን። ነግሬያት ለቅዱስ ጊዮርጊስ 510 ሺህ ብር ገብቷል። እዚህ አደር አለብን፣ ግዴታ አለብን። ባርነትን የምንቃወም እና ይሄን እኮ አቤት አንተ ስምህ ማን ነበረ? ሮቤርቶ ነበረ። ሮቤርቶ ይባል ነበረ። ሙሶሎኒ ይባል ነበረ። እግዚአብሔር ይመስገን ገብረ ማርያም ወልደ ማርያም የተባለው እዚህ ቦታ በተፈጸመው ጀግንነት ነው። ጊዮርጊስ ተራዳይነት ነውና አደራ የኦንላይን ፈንድሬዚንግ ላይ እያንዳንዳችን እኔም ጨምራለሁ፣ ሰባኪያን ጨምሩ፣ ሁላችንም ጨምረን ይሄ የአፍሪካ ኩራት የዓለም ፈርጥ የሆነውን ቦታ ከፍ አድርገን እናጎላዋለን። አደራ ለኦንላይን ፈንድሬዚንጉ ለወንድሞቻችሁ ለወዳጆቻችሁ ሁሉ ሊንኩን በመላክ በጥቅድም አፈ በረከት በጠቀሰው ዕለት ሁላችንም ኦንላይን ተሰብስበን በእውነት በጎ ነገር አድርገን እንድንፈጽመው ማን ይፍቀድልን? አዎ እንግዲህ አፄ ምኒልክ ቢመጡ እቻቸውን ይሰሩት ነበር። እሳቸው በሰማይ ናቸው። የድሮ ነገስታት ችግር የለባቸውም። አብርሃ ጽብሃ ድንግል ማርያምን አክሱም ጽዮን ሲሰሩ በወርቅ በዕንቁ ነው የሰሩት። ምን መስራት ብቻ እነሱ። እንደውም እችን ታሪክ በ2 ደቂቃ ነገራችሁ ልቀመጥ። እስቲ አፄ ኢያሱ በሉ እስቲ ፍጠሩ። አዲያን ሰገድ ብዙ ቦታ ተረክተዋለሁ። ደስ ይለኛል ዜና መዋላቸው ሲነበብ። አፄ ኢያሱ አዲያን ሰገድ ጎንደር ደብረ ብርሃን ሥላሴ ሲሰሩ ስሙ ብቻ ክብር አለው። ደብረ ብርሃን የሚለውን ስም ፈለጉ፣ ግን ሸዋለች ደብረ ብርሃን ማለት ሥላሴ ናዝራቶ በሰሩ ንጉሥ ነኝና ልውሰድ አላሉ፣ ማስፈቀዱ። ባካችሁ ስሙን ስጡ። አሁን ገነተ ጽጌ ማንም መውሰድ እኮ የለበትም ተነስቶ ሊሰይም ቤተክርስቲያን ነው እኮ አይደረግም። በጥንት ዘመን ወቄት ወርቅ ብዙ ወቄት ወርቅ ሸዋ ላኩ። ባካችሁ ፍቀዱልኝ
የሥላሴን ቤተክርስቲያን ሰርቼ ልክ እንደናንተ ደብረ ብርሃን ብዬ ልሰይመው። ንጉሥ እኮ ናቸው። ዛሬ እንደልብ ነው ስያሉ ወቄት ወርቅ ሰጥተው ስርዓት ያለበት ዘመን ነውና ተፈቅዶላቸው የሥላሴን መቅደስ ካሰሩ በኋላ ደብረ ብርሃን ብሎ ሲሰየም ታቦተ ሕጉ ሲመጣ ጥር 7 ይላል። በጣም የሚገርም ታሪክ ነው። ንጉሠ ነገሥቱ ዘውዳቸውን አወለቁ። ጉሌን በሚባል ነጭ ፈረሳቸው ተቀምጠው በዘመኑ የነበሩት አቡነ ማርቆስ ግብፃዊ ጳጳስ ናቸው። እጨጌ ጸጋ ክርስቶስ ደግሞ እጨጌው ነበሩ። ነገሥታቱ መኳንንቱ መሳፍንቱ አጅበዋቸው ሲመጡ ልክ አጥሩ ጋር ሲደርሱ የሥላሴን ታቦት የሚሸከመውን ይለኛሉ ይባላል። ተደናገጠ ሰው። ዘውዳቸውን አወለቁ ንጉሠ ነገሥቱ እና በጊዜው የነበሩት ግብፃዊ ጳጳስ አቡነ ማርቆስ ታቦቱ ስላልተባረከ ፈቀዱላቸው። ሊቃነ ጳጳሳት ስልጣን ፈቀዱላቸው። ታቦቱን ይዘው ይላል እስከ ቅድስቱ ድረስ አደረሱ። በኋላ እጨጌ ጸጋ ክርስቶስ ተቀብለው መቅደስ ውስጥ አስገብተው በቅብአ ሜሮን ታቦቱ ከበረ። ታቦተ ስሉስ ቅዱስ ማለት ነው። ያን ጊዜ ሊቃውንቱ በመወድስ ሕዝቡ በሕዝባዊ ግጥም አቤት እንዴት እንዳከበራቸው ይሄን ብዬ እቀመጣለሁ። ግን አብረን እንድንል ትፈቅዳላችሁ? እውነት? እስቲ ድምጻችሁ እንዴት እንደሚሰማ ያለው እስቲ ወንዶች ብቻ ሴቶች አይጨምርም። ወዴት ሄዶ ኖሯል በሉ እስቲ። ሄዶ ወንድ ብዛት እስቲ ጨምሩት እስቲ በሉ እስቲ ሴቶች ወዴት ሄዶ ኖሯል? ድገሙት። በህብረት እንለዋለን። ወዴት ሄዶ ኖሯል? ሰማነኛ ቄሱ ታቦት ተሸከመ ዘውዱን ጥሎ ኢያሱ የተሸሸገውን የአባቱን ቅስና ኢያሱ ገለጠው። ታቦት አነሳና አየነው ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ሥላሴን ቢሸከም ኢያሱ ገነነ። የአራቱ ኪሩቤል አምስተኛው ነው። ክብረኛው ንጉሠ ነገሥት ይሰሩት ነበር። ለእኛም ዕድል አይሰጡንም ነበረ። እነሱ አልፈዋል። ቅብአ መንግሥቱም እዚሁ ሆኗል። እንግዲህ ማሳረጊያው ጊዮርጊስ ሆኗል። ወደፊቱን እሱ ያውቃል። እኔና እናንተ ግን አደራ አለብንና የጊዮርጊስ መቅደስን ሰርተን ልዳ ላይ ቤተ ክርስቲያን ሁሉ ሲቃጠል የጊዮርጊስ መቅደስ ሳይቃጠል ዲዮቅልጥያኖስን በመቅሰፍት አንድዶታል፣ አቃጥሎታል። ደስ ያላችሁ ጊዮርጊስ ነው። ሰርተን እንድንፈጽም ማን ይፍቀድልን? እግዚአብሔር መንፈስ ቅዱስ ይፍቀድልን። ያስተማረን የመከረን የአባቶቻችን አምላክ ክብር ምስጋና አምልኮት ውዳሴ ለስሙ ይሁን። ወስብሐት ለእግዚአብሔር።